የደቡብ ሱዳን የፖለቲካ ተቀናቃኞች ሁሉን አቀፍ የሰላም ስምምነት ለመድረስ የሚያስችል የጊዜ ሰሌዳ ሰነድ ተፈራረሙ። ኢትዮጵያ ሰላም አስከባሪ ኃይሏን በተለያዩ ሀገራት በመላክ የምታከናውነውን የሰላም ማስከበር ስራ አጠናክራ እንድትቀጥል የተባበሩት መንግስታት ድርጅት ጠየቀ። እንደምንዋላችሁ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የ7 ሰዓቱን ዜናዎች ዘንቀርበናል። ከዜናው ጋር ነብዩ እንደሰነኝ አብራችሁን ቆዩ። የደቡብ ሱዳን የፖለቲካ ተቀናቃኞች ሁሉን አቀፍ የሰላም ስምምነት ለመድረስ የሚያስችል የጊዜ ሰሌዳ ሰነድ ተፈራረሙ። የኢጋድ ሊቀመንበር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሁለቱም ወገኖች በሁለት ሳምንት ውስጥ ከስምምነት ለመድረስ ቁርጠኛ እንዲሆኑ አሳስበዋል። ፍታወቂው እንደሰን ዝርዝራለሁ። ከአፍሪካ ህብረት የመሪዎች ስብሰባ ጎን ለጎን ሲካሄድ የቆየው የደቡብ ሱዳን የተቀናቃኝ ኃይሎች ድርድር መቋጫ ላይ አልደረሰም። ነገር ግን ድርድሩ የሄደበትን ርቀትና የቀጣይ አቅጣጫዎችን የሚያመላክት ስምምነት ፕሬዝዳንት ሳልቫ ኪር ማያርዲትና ዶክተር ሪክ ማቻር ተፈራርመዋል። የኢጋድ አደራዳሪዎች እንደገለጹት ፊርማ ያረፈበት ሰነድ ቀደም ሲል የተፈረሙ የተኩስ አቁም ስምምነቶችን የሚያጠናክርና ከሁለት ሳምንት በኋላ የመጨረሻ ስምምነት እንዲደረስ የሚያስገድድ ነው። እናም በቀጣይ ሳምንታት የተቀናቃኝ ወገኖች መሪዎቹ በተገኙበት የአንድነት የሽግግር መንግስት የሚመሰረትና የስልጣን ክፍፍሉን የሚወስን ስምምነት እንደሚደረስ ይጠበቃል። የኢጋድ የወቅቱ ሊቀመንበር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለደቡብ ሱዳንና ለቀጠናው ሀገራት ህዝቦች ጥቅም ሲባል በአፋጣኝ ስምምነት መድረስ የግድ ነው ብለዋል። ሁለቱ መሪዎች አሁን የተፈራረሙትን ስምምነት እንደሚያከብሩ ተስፋ አለኝ። በዚህ ወር ማብቂያም ሁሉን አቀፍ የሰላም ስምምነት እንደሚፈረም እንጠብቃለን። የደቡብ ሱዳንና የምስራቅ አፍሪካ ህዝቦችም ከመሪዎቹ የሚጠብቁት ይህን ነው። ከስምምነት አለመድረስ ግን ለሁላችንም ኪሳራ ነው፣ በተለይ ለሁለቱ መሪዎች። እናም ለስምምነት ቁርጠኛ መሆን አለብን። የኢጋድ ራፖርተር የኬንያው ፕሬዝዳንት ኡሁሩ ኬንያታም የሁለቱ መሪዎች ቁርጠኝነት በስምምነት እንዲገለጽ ጠይቀዋል። ሁለቱ ተቀናቃኞች ለሰላም ያላቸውን ቁርጠኝነት አደንቃለሁ። ቁርጠኝነቱ ቀጥሎ ከአጠቃላይ ስምምነት እንዲደርስም መጣር አለባቸው። የቀጠናችን ሀገራት ህዝቦች የሚፈልጉት ሰላም እንዲመጣ የኢትዮጵያ ሚናና የጠቅላይ ሚኒስትር ኃይለማርያምንም ጥረት ለማድነቅ እወዳለሁ። ፕሬዝዳንት ሳልቫ ኪርና ዶክተር ሪክ ማቻር በፈረሙት ሰነድ መሰረት የካቲት 12 ዳግም በአዲስ አበባ ለአጠቃላይ ስምምነት እንደሚገናኙ ይጠበቃል። ኢትዮጵያ የሰላም ማስከበር ኃይሏን በተለያዩ ሀገራት በመላክ የምታከናውነውን የሰላም ማስከበር ስራ አጠናክራ እንድትቀጥል የተባበሩት መንግስታት የሰላም ማስከበር ረዳት ዋና ጸሐፊ ጠየቁ። የኢትዮጵያ ሰላም ማስከበር ኃይል ብቃት ያለውና በስነ ምግባሩ የታነጸ በመሆኑ በተሰማራባቸው ሀገራት ድንቅ ብቃቱን እያሳየ መሆኑን ኃላፊው ተናግረዋል። ቢላል ወርቁ ተጨማሪ አለው። ኢትዮጵያ በተለያዩ ወቅቶች ወደ ተለያዩ ሀገራት የሰላም አስከባሪ ኃይሏን በመላክ ለዓለም ሰላም ያላትን አጋርነት እያሳየች ነው። በአሁኑ ወቅት እንኳን የሰላም አስከባሪ ኃይሏ በሱዳንና ሶማሊያ የተለያዩ ተልእኮዎችን በብቃት እየተወጣ ነው። የተባበሩት መንግስታት የሰላም ማስከበር ረዳት ዋና ኃላፊ ሄርቭላድሶስ በምስራቅ አፍሪካ ሀገራት ስላለው ግጭትና የኢትዮጵያ የሰላም አስከባሪ ኃይል ስለሚኖረው ሚና ከውጭ ጉዳይ ሚኒስትር ዴኤታ አምባሳደር ብርሃነ ገብረ ክርስቶስ ጋር ተወያይተዋል። በውይይቱ ወቅት ረዳት ዋና ኃላፊ ሄርቭላድሶስ ኢትዮጵያ ሰላም የማስከበር ሚናዋን አጠናክራ እንድትቀጥል ጠይቀዋል። Ethiopia has become a major contributor of troops to United Nations peacekeeping. ኢትዮጵያ የሰላም አስከባሪ ኃይሏን በተባበሩት መንግስታት በኩል በማሳተፍ ከፍተኛ አስተዋጽኦ ያበረከተች ነው። ጦሯ ደግሞ በቁጥር ብቻ ሳይሆን ብቃት ያለው ዘመናዊና በስነ ምግባር የሚታነጸ ነው። በዚህም ባቤና በሶማሊያ ድንቅ ብቃቱን እያሳየ ነው። ይህ ተጠናክሮ እንዲቀጥል እንፈልጋለን። ኢትዮጵያ ባላት አቅም በሰላም ማስከበር ሂደቱ ለዓለም ሰላም ያላትን አጋርነት አጠናክራ እንደምትቀጥል የገለጹት አምባሳደር ብርሃነ ገብረ ክርስቶስ በበኩላቸው በሰላም ማስከበር የሚገኙ ድሎች መሰረት እንዲኖራቸው የዓለም መንግስታት ድጋፍም መጠናከር አለበት ብለዋል። ሶማሊያን እንዳብነት በመጠቆም ይህ ሶማሊያ ሁኔታ የተረጋጋ እንዲሆን የሚያስፈልገው አንዱ እርዳታ ቢኖር ካለም ነፃ የወጡ አካባቢዎች ከሸባብ ነፃ የወጡ አካባቢዎች አስፈላጊው ድጋፍ ለመንግስት መስጠት እንደሚያስፈልግ አይተናል፣ ተስማምተንበታል። ይሄም
የትምህርት ቤት፣ የሕክምና፣ ህዝባዊ ግልጋሎቶች፣ የአስተዳደር ግልጋሎት እንዲያገኝ የሶማሊያን መንግስት የዓለም ህብረተሰብ በተጠናከረ መንገድ መደገፍ እንዳለበት እነዚህ ላይ ነው የተነወያየ ነው። ልክ እንደ ምስራቅ አፍሪካ ሀገራት ሁሉ በመራብ አፍሪካ ለተደቀነው የቦኮ ሐራም ሽብርተኛ ቡድን የአካባቢው ሀገራት በትብብር መስራት አለባቸው ያሉት ደግሞ በአፍሪካ ህብረት የሰላምና ደህንነት ኮሚሽን ኮሚሽነር እስማኤል ሻርጉይ ናቸው። AMISOM together with the Somali National Forces are doing indeed አሚሶም ከሶማሊያ ብሔራዊ ጦር ጋር በመሆን በአልሻባብ ላይ በተቀናጀው ድል በእውነት ተደስተናል። ከፍተኛ የሆነ አድናቆትም አለን። አሁን ይህን ድል በሌሎች አካባቢዎችም እንዴት ማሳደግ እንደምንችል እየመከርን ነው። የፖለቲካ ቁርጠኝነቱ በተመሳሳይ ፍጥነት በሌሎች አካባቢዎችም መቀጠል አለበት። ኮሚሽነሩ ለጋዜጠኞች በሰጡት መግለጫ እንዳሉት ወደ ቦኮ ሐራም እንዲሰማራ በህብረቱ የተወሰነው 7500 የአፍሪካ የተጠንቀቅ ኃይል ሚናውን በአግባቡ እንዲወጣ ናይጄሪያ፣ ኒጀር፣ ቻድ፣ ጊኒና ካሜሩን በበለጠ ቅንጅት መስራት እንደሚጠበቅባቸው አሳስበዋል። ኢትዮጵያ የተለያዩ የአፍሪካ አጀንዳዎችን በመተግበር ረገድ ግንባር ቀደም ሀገር መሆኗን በአፍሪካ ህብረት ጉባኤ ላይ ለመሳተፍ የመጡ የተለያዩ ሀገራት ባለስልጣናት ገለጹ። ሀገሪቱ ለአፍሪካ ችግሮች መፍትሄ ለማምጣት የምታደርገውን ጥረትም መሪዎቹ አድንቀዋል። ለኢትዮጵያ ዜና አገልግሎት ዘገባ ኬኔዲ አባት። የአፍሪካ ፈተና ለሆኑ ችግሮች መፍትሄ በማመንጨት ኢትዮጵያ ቀዳሚውን ስፍራ እንደምትይዝ ነው የተለያዩ ሀገራት መሪዎች የተናገሩት። የቀድሞው የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ እንዳሉት ሀገሪቱ በአፍሪካ የጸጥታ ችግሮችን፣ የወረርሽኝና የአየር ንብረት ለውጥ አደጋዎችን ለመከላከል የሚያስችሉ የመፍትሄ አቅጣጫዎችን በመጠቆምና በመተግበር ግንባር ቀደም ሀገር ናት። አፍሪካውያን ተደራጅተው በጋራ ጉዳያቸው ላይ እንዲመክሩ ከማድረግም አንጻር የኢትዮጵያ ሚና የላቀ እንደሆነ ነው የገለጹት። ይህች ሀገር ከአፍሪካ አንድነት ድርጅት ምስረታ አንስቶ አፍሪካ ህብረት እስከተባለበት ጊዜ ድረስ የማይተካ ሚና ስትጫወት ቆይታለች። ሁልጊዜም ሀገሪቱ ለአፍሪካ ላበረከተችው አስተዋጽኦ አድናቆቴን እገልጻለሁ። የታንዛኒያ ውጭ ጉዳይ ሚኒስትር በርናንድ ኢባባም ኢትዮጵያ በአህጉሪቱ ዘላቂ ሰላምና መረጋጋትን ለማስፈን በሚደረገው ጥረት እየተጫወተች ያለውን ሚና አድንቀዋል። ኢትዮጵያ የአፍሪካውያን የሰላም የእድገትና የአንድነት ሀሳቦች መፍለቂያ ሀገር ናት። አፍሪካ ስትታሰብ ኢትዮጵያ በቅድሚያ አብራ ትነሳለች። ይህ የሆነው ደግሞ አገሪቱ በአፍሪካ ጉዳዮች ላይ ያላት ተሳትፎ ነው። አካባቢውና ለአህጉሪቱ ሀገራት ዘላቂ ሰላምና መረጋጋት የኢትዮጵያ ሚና ከፍተኛ ነው። በሶማሊያ፣ ደቡብ ሱዳን፣ በቡሩንዲና በሩዋንዳ ያደረገቻቸው ገዛዎች ሁሌም በአህጉሪቱ ህዝቦች ሲታወስ የሚኖር ነው። የአፍሪካ ህብረት እንደ አውሮፓውያኑ በ2063 ሙሉ በሙሉ የአህጉሪቱን የመሰረተ ልማት ችግሮች ለመፍታት የነደፈውን እቅድ ለማሳካት ኢትዮጵያ በዘርፉ እየሰራች ያለችው ስራ የሚደነቅ ነው ያሉት ደግሞ የኬንያ ውጭ ጉዳይ ሚኒስትር አሚና መሐመድ ናቸው። በአህጉሪቱ የመሰረተ ልማት ግንባታ ማሟላት የህብረቱ የ2063 አጀንዳ ነው። ይህንን ግብ ለማሳካት ኢትዮጵያ ቀድማ ወደ ስራ የገባች ሀገር ናት። ከምስራቅ አፍሪካ ሀገራት ጋር የሚያስተሳስራትን ግንባታ በፍጥነት እያከናወነች ነው። ሌሎች ሀገራት ከዚህ የምንማረው ትምህርት ይኖራል። አህጉሪቱን ከተቀረው ዓለም ጋር በማገናኘት ላይ የሚገኘውን የኢትዮጵያ አየር መንገድም መሪዎቹ አድንቀዋል። የፌዴሬሽን ምክር ቤት አፈ ጉባኤና የዋግ ልማት ማህበር የገቢ ማሰባሰቢያ ቴሌቶን አስተባባሪ አቶ ካሳ ተክለ ብርሃን በሰቆጣ ከተማ በልማት ማህበሩ ድጋፍ በኮምፒውተር የታገዘ ትምህርት ኢለርኒንግ የሚሰጥባቸውን ትምህርት ቤቶች ጎበኙ። ተማሪዎቹ በኮምፒውተር ውጤታቸው ላይ ቀጥተኛ አስተዋጽኦ የሚያደርግ በመሆኑም ወደ ሌሎች ትምህርት ቤቶች እንዲስፋፋም የዋግ ልማት ማህበር ይሰራል ብለዋል። ይህ በኮምፒውተር የታገዘ የመማር ማስተማር ስራ በተለይ በተማሪዎች የሳይንስና ሂሳብ ውጤት ላይ ከፍተኛ አስተዋጽኦ እያደረገ መሆኑንም የልማት ማህበሩ አስታውቋል። በቅርቡም አገልግሎቱ ወደ 17 ትምህርት ቤቶች እንደሚዳረስ ነው ማህበሩ ያስታወቀው። በተጨማሪም የራይስ ኢንጂነሪንግና የኒያላ ሞተርስ ባለቤት አቶ አብርሃም አበጋዝ ባደረጉት የ6 ሚሊዮን ብር ድጋፍ በሰቆጣ ከተማ ለሚገነባው የመጀመሪያ ደረጃ ትምህርት ቤት የመሰረት ድንጋይ ተቀምጧል። ዋግ ልማት ማህበር ለጤና ለትምህርትና ለተፈጥሮ ሀብት ስራዎች የሚውል ከ500 ሚሊዮን ብር በላይ ባለፈው አንድ ዓመት ባከናወነው ቴሌቶን ቃል መገባቱ ይታወቃል። ዘገባውን ያደረሰን ሪፖርተራችን አባይነ ጥላውን ነው። የህወሓት ኢህአዴግ 40ኛ ዓመት የምስረታ በዓል በአዲስ አበባ የተለያዩ አካባቢዎች ተከብሯል። የኢትዮጵያ ዜና አገልግሎትና የአዲስ አበባ ኮሙኒኬሽን ጉዳዮች ቢሮ ያደረሱን ዘገባዎች የልቤ ማዘንጊያ ታቀርባቸዋለች።
የህወሓት ኢህአዴግ 40ኛ ዓመት የምስረታ በዓል በተለያዩ ዝግጅቶች እየተከበረ ይገኛል። በአዲስ አበባ ከተማ ልደታ ክፍለ ከተማ የትግራይ ሴቶች ማህበር በዓሉን ሲያከብር በሚኒስትር ማዕረግ የህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ወይዘሮ ሮማን ገብረስላሴ ከዛሬ 40 ዓመት በፊት በተቀጣጠለው የትጥቅ ትግል በሀገሪቱ በተገነባው የዲሞክራሲ ስርዓት ሴቶች በፖለቲካ ማህበራዊና ኢኮኖሚያዊ መስኮች ተጠቃሚና ተሳታፊዎች ሆነዋል ብለዋል። የካቲት 11 መሰረት ያደረገ ትግል ግን መሬት ለሴትም ለወንድም እኩል ነው የተሰጣቸው። ትምህርት ለሁሉም ዜጋ ንብረት እኩል እንደ ወንዶች እንዲያገኙ እያደረገ ነው ያለው። የበዓሉ ተሳታፊዎች በበኩላቸው የካቲት 11 ለሴቶች ነጻነት መሰረት የተጣለበትና ተደራጅተው በኢኮኖሚያዊና ማህበራዊ ዘርፎች ተጠቃሚ እንዲሆኑ ያስቻላቸው ታሪካዊ ቀን መሆኑን ገልጸዋል። ሴት ለሁሉ ነገር ብቁም ሆኗ ያረጋገጠችበት እለት ነው። በቂርቆስ ክፍለ ከተማ የትግራይ ሴቶች ማህበርን በዓሉን ባከበረበት ስነ ስርዓት የህወሓት የማዕከላዊ ኮሚቴ አባል ወይዘሮ ፈትለ ወርቅ ገብረስላሴ ህወሓት ትግል ሲጀምር በሴቶች ጥያቄ ዙሪያ ትክክለኛ ዲሞክራሲያዊ አቋም ነበረው ብለዋል። የበዓሉ ተሳታፊዎች በበኩላቸው ታጋይ ሴቶች በከፈሉት የህይወት መስዋዕትነት የሴቶች ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ተጠቃሚነታቸው መረጋገጥ መቻሉን ገልጸዋል። በተመሳሳይ በአዲስ አበባ የሚገኙ የትግራይ ተወላጅ ባለሀብቶች 40ኛውን ዓመት የህወሓት የምስረታ በዓልን አክብረዋል። በበዓሉ የህወሓት የ40 ዓመት የትግል ታሪክ የሚመለከት ጽሑፍ ያቀረቡት የድርጅቱ ነባር ታጋይ አምባሳደር ዶክተር አዲስ አለም ባሌማ በየካቲት 11 ትግል የሰፈነውን ሰላም፣ ልማትና የዲሞክራሲ ስርዓት ግንባታ በማስቀጠል ሀገሪቱን መካከለኛ ገቢ ካላቸው ሀገራት ተርታ ለማሰለፍ በሚደረገው ርብርብ የባለ ሀብቱ ሚና ወሳኝ መሆኑን አመልክተዋል። ይህች ሀገር ከነበረችበት የድህነት አዘቅት ወጣ ያው አንቱ ወደሚባሉት ሀገሮች ተርታ እንድትሰለፍ ነው ትግላችን። ያው ሁላችንም እንደምናስበው መካከለኛ ገቢ ካላቸው ሀገሮች ለማሰለፍ ባለሀብቱ ከፍተኛ ሚና ይጫወታል እና ሚናው እንዲጫወት የማድረግ ጉዳይ ነው። ይህ በእንዲህ እንዳለ በአዲስ አበባ ቂርቆስ ክፍለ ከተማ የትግራይ ወጣቶችም በዓሉን በፓናል ውይይት አክብረዋል። በበዓሉ የቀድሞ የህወሓት ማዕከላዊ ኮሚቴ አባል አቶ መሰረት ገብረ ማርያም አዲሱ ትውልድ በሀገሪቱ የተጀመረውን የልማትና የዲሞክራሲ ስርዓት ግንባታ ለማስቀጠል ራሱን በማብቃት ዝግጁ ሊሆን ይገባል ብለዋል። የበዓሉ ተሳታፊዎች በበኩላቸው የትግሉ ፍሬ የሆኑትን የሰላም፣ የልማትና የዲሞክራሲ ለውጦችን ለማስቀጠል ዝግጁ መሆናቸውን ተናግረዋል። ባለፉት ዓመታት በተከናወኑ የተፈጥሮ ሀብት ጥበቃ ስራዎች ተጠቃሚ መሆናቸውን የደቡብ ክልል አርሶ አደሮች ተናገሩ። በዘንድሮ ዓመትም እየተከናወነ ላለው የተፈጥሮ ሀብት ጥበቃ ስራ መነሳሳታቸውን ነው የገለጹት። አዳም ባለማየሁ ዝርዝር አለው። በደቡብ ክልል ከጥር 21 ጀምሮ በበጋ ወቅት የሚከናወነው የተቀናጀ ተፋሰስ ልማት ስራ በይፋ ተጀምሯል። በክልሉ የከምባታ ጠምባሮና የወላይታ ዞኖች እንዲሁም የአላባ ልዩ ወረዳ የተፋሰስ ልማት ስራ ከተጀመረባቸው አካባቢዎች ተጠቃሽ ናቸው። በእነዚህ አካባቢዎች ባለፉት ዓመታት ባከናወኑት የተፈጥሮ ሀብት ጥበቃ ስራ ተጠቃሚ መሆን ችለዋል። ከፍተኛ ችግር ነበረ። ለምን መሬታችን በጎርፍ እየተሸረሸረ እየተበረበረ መሬታችን ለማፈራችን ቦዮ ወደሚባል ወንዝ ነበር የሚሄደው። አሁን ግን እርከን ቆርጠን በተፋሰስ ተጠቅመን እርከን ከቆረጥን በኋላ ጥሩ ምርት ያገኘን ነው። ከባድ ችግር ነው ነበረው። እህ ጠቅላላ ጎርፉ ቆሞ ቦታ አጥቶ ማሳ ድረስ ሄዶ ማሳችን እየጎረጎራ አፈራችን እየወሰደ የማሳችንም ይራቆት ነበር። አሁን ከዚህ እንን ከሰረም ወደ በጣም የማሳችን አፈርን በቦታ በጣም ተረጋግጦ ነው የቆመው። በዚህም በዘንድሮ ዓመት በየአካባቢያቸው ለሚያከናውኑት የተፋሰስ ልማት ይበልጥ መነሳሳታቸው ነው አርሶ አደሮቹ የተናገሩት። ቀደም ሲል ካደረግናቸው ዘመቻዎች ያንን ውጤታማነቱን እያገኘው በመጣው ህብረተሰቡም ያለበት ልማት ቡድኑም ህብረተሰብ ይህንን ውጤት እያገኘው በማምጣቱ አሁን ይበልጥ ተነሳስተዋል። ስናይ መሬቱ ለምነትን አግኝቶ ምርት ጨምሮ በእርከኑ ላይ የሚገኘው ሳር ደግሞ ለከብቶች መኖነት እያገለገለ ይህንን በማየት የዘንድሮ በከፍተኛ ሁኔታ ነው የምናየው። በደቡብ ክልል ግብርና ቢሮ የተፈጥሮ ሀብት ልማትና ጥበቃ ምክትል ኃላፊ አቶ መሐመድ ኑር ፋሪስ እንደሚሉትም በክልሉ በዘንድሮ ዓመት የሚከናወነውን የተፋሰስ ልማት ካለፉት ዓመታት በተሻለ ጥራት ለመፈጸም ዝግጅት ተደርጎ ወደ ስራ ተገብቷል። በተለይ 2007 ላይ በጥራት ላይ መሰረት አድርገን መስራት አለብን ብለናል። ጥራት ስንል ያለፉት ዓመታት የነበሩ ተስኖ ጉለቶች አሉ። በተለይ ከስትራክቸሮች አንፃር የስትራክቸሮችን ስታንዳርዳቸውን ጠብቆ ከመስራት አንፃር ጉድለቶች ነበሩ።
ስነ ምህዳርን ታሳቢ ያደረገ ስትራክቸር መርጦ ከመተግበርም አንጻር ውስንነት ነበር። እነዚህ በጊዜ ዓመት ለማድረግ የሚያስችለንን ከቅድመ ዝግጅት ጀምረን ከክህሎት ስልጠና ጀምረን ስንሰራባቸው ቆይተናል። በደቡብ ክልል ባለፉት 4 ዓመታት ከ4 ሚሊዮን ሄክታር በላይ መሬት ላይ የተፈጥሮ ሀብት ጥበቃ ስራዎች ተከናውነዋል። በዘንድሮ ዓመት የበጋ ወቅትም ከ1 ሚሊዮን ሄክታር በላይ መሬት ላይ የተፋሰስ ልማት ስራዎችን ለማከናወን ነው እቅድ የተያዘው። በዚህም ከ5 ሚሊዮን በላይ የክልሉ አርሶ አደሮች ተሳታፊ ይሆናሉ። ጥራት ያለው የተፋሰስ ልማት ለህዳሴያችን የደቡብ ክልል የ2007 የተፋሰስ ልማት መሪ ቃል ነው።